ነገረ ደብረ ዘይት ጌታችንና መድኃኒታችን ኢየሱስ ክርስቶስ አይሁድን ከቤተ መቅደስ ውስጥ ገብቶ በብዙ ምሳሌ አስተማራቸው። ከክፉ ስራቸው እንዲመለሱ በወልደ እግዚአብሔርም እንዲያምኑ አስተማራቸው። አልመለስ ሲሉ ግን በኢየሩሳሌም አንጻር አለቀሰላቸው። ቤታቸው የተፈታ ሆኖ እንደሚቀር ነገራቸው። በእነርሱ ላይ በሮማውያን ጦረኞች ሊመጣባቸው ያለውን አሰቃቂ ነገር አስቀድሞ ነገራቸው። በዚህ ጊዜ ደቀ መዛሙርቱ ሰምተው ተደነቁ። መደነቅ ብቻም አይደለም፣ ጌታችን ከዚያ ቤተ መቅደስ ወጥቶ ሲሄድ ወደ እርሱ ጠጋ አሉና የመቅደሱን የግንቡን ውበት ሊያሳዩት ቀረቡ። የተሰራበትን የድንጋይ፣ የወርቅ፣ የዕንቁ አይነት ሲመለከቱ የአናጺዎቹን ጥበብ ሲያስተውሉ ገረማቸውና ይህን የመሰለ ቤተ መቅደስ ይፈርሳልን ይሉት ጀመር። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ኦና ሆኖ ብቻ አይቀርም፣ ከስር መሰረቱ ይፈርሳል እንጂ አንዲት ድንጋይ በሌላ ድንጋይ ላይ ተነባብራ አትቀመጥም አላቸው። ደቀ መዛሙርቱ በዚሁ ሰዓት ዳግማይ ምጽአት የሚሆን መሰላቸው። ስለሆነም ጌታችን በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? ይሉት ጀመር። በዚህ አጠያየቃቸው ደቀ መዛሙርቱ ሁለት ነገሮችን ጠይቀዋል። አንደኛ የበረከት ሁሉ ምንጭ የሆነውን የጌታችን ዳግማይ ምጽአት ማየት ናፍቀዋልና መቼ እንደሆነ፣ ሁለተኛ ደግሞ የቤተ መቅደሱ መፍረስ መቼ እንደሆነ ነው። ጌታችንም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። በዚህ ንግግሩ ሁለት የጦርነት አይነቶችን ነግሯቸዋል። አንደኛውና በጣም የከፋው በአሳቾች የሚመጣ ሲሆን፣ ሁለተኛው ደግሞ በጠላቶች የሚመጣ ነው። እነዚህ ሁለቱም በምዕመናን ላይ መደነጋገርና ፈተናን ያመጣሉ። እነዚህ ሁለቱ ምዕመናንን ያስቸግራሉ፣ ያስደነግጣሉም። በዚህ ጊዜ የሚከሰተው የጦርነት አይነት ከዚህ በፊት ታይቶም ተሰምቶም አያውቅም፣ ለወደፊትም አይሆንም። ይህ ሁሉ ፈቃደ እግዚአብሔር እንዳለበት የሚታወቀው ደግሞ ሰው ሰራሽ የሆኑና ሕዝብ በሕዝብ ላይ መንግስትም በመንግስት ላይ መነሳሳት ብቻ ሳይሆን በፈቃደ እግዚአብሔር የሚመጡ ረሃብ፣ ቸነፈር ይሆናል። ረሃብን ሸሽተው ሲሄዱ የምድር መናወጥ በልዩ ልዩ ስፍራ ይጠብቃቸዋል። እነዚህ ሁለቱ በአንድ ላይ ሲከሰቱ ፈቃደ እግዚአብሔር እንዳለበት ያሳያል። እነዚህ ሁለቱ በአንድ ጊዜ የሚመጡት ከላይ ከአርያም ቁጣን በመቀስቀሳቸው ነውና፣ ሰይጣንም ምዕመናን የክርስቶስን መምጣት የሚናፍቁት ሳይሆን የሚፈሩት እንዲሆኑ ያደርጋቸዋል። ደቀ መዛሙርቱ ያኔ የዓለም ፍጻሜ ይሆናል ብለው ስለገመቱ እነዚህ ሁሉ የምጣር መጀመሪያ ናቸው፣ ዳሩ ግን መጨረሻው ገና ነው ይላቸዋል። አንድ ነገር ግን ልብ እንበል፣ እነዚህ ሁሉ መከሰታቸው
ከላይ እንደተናገርን ከላይ ከአርያም ቁጣን በመቀስቀሳቸው እንጂ ወንጌል እውነት ስላይደለች አይደለም። ይህ ሊሆን ግድ ነውና ሲባል ግን እግዚአብሔር በአዋቂነቱ እንዲህ እንደሚሆን አስቀድሞ መናገሩ እንጂ እንዲህ እንዲሆን አስቀድሞ ወስኖታል ማለት አይደለም። እነዚህ የምጥ መጀመሪያ ከተከሰቱ በኋላ ምን እንደሚሆን ጌታ ይቀጥላል እንዲህ ሲል፣ በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። አዎ ክርስቲያኖች በክርስቶስ ስላመኑ፣ በክርስቶስ ስም ስለተጠሩ፣ በክርስቶስ ስም ስላስተማሩ የተጠሉ ይሆናሉ። ስለ ስሙ ብዙ ጸዋትወ መከራን ይቀበላሉ። ይህም ብቻ አይደለም፣ በዚያ ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከዚህም የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ሃይማኖት ተግባር የሌለው ዕውቀት ብቻ ይሆናል። የእግዚአብሔር መንፈስ የሌለበት እንደ ፍልስፍና ይሆናል። ሰው ራስ ወዳድ ይሆናል፣ እግዚአብሔርንም አይወድም። ፈተናውን በጣም ከባድ የሚያደርገው ደግሞ ወንድሞች መስለው ብዙ ሐሰተኞች ወንድሞች በምዕመናን መካከል መሰግሰጋቸው ነው። ጦርነቱ አሁን 3 እጥፍ ሆኗል። አንደኛው ከአሳቾች፣ ሁለተኛ ከጠላቶች፣ ሶስተኛው ደግሞ ከሐሰተኞች ወንድሞች። ሐዋርያው ጳውሎስ እንዲህ በመሰሉ ጠላቶች ሲቸገር እንዲህ ብሎ ያዝን ነበር። በውጭ ጠብ ነበረ፣ በውስጥም ፍርሃት ነበረ። በውሸተኞች ወንድሞች ፍርሃት ነበረብኝ። እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው ይላል። ከዚህ በኋላ ጌታችን ክርስቲያኖችን በደቀ መዛሙርቱ አንጻር ራሳቸውን በመውደድ ለራሳቸው ምቾትን በመፈለግ እንዳይባክኑ ይነግራቸዋል። እንዲህ አይነት መልካም ሰዎች ሲሆኑ ማንም ሊጎዳቸው ስለማይችልም አትደንግጡ ይላቸዋል። ምክንያቱም ትዕግስትን ገንዘብ የምታደርጉ ከሆነ እነዚህ ነገሮች እናንተን መጉዳትና ማሸነፍ አይቻላቸውምና፣ ይህም ከዚህ ማረጋገጥ ትችላላችሁ። ምንም እንኳን እንዲህ መጠነ ብዙ ጦርነቶች፣ ፍርሃቶች፣ ችግሮች ቢኖሩም እናንተ ከነዚህ በላይ ስለምትሆኑ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። ለአሕዛብ ሁሉ ምስክር እንዲሆን ማለት ሁሉም ሰዎች ያምኑበታል ማለት ሳይሆን ላለማመናቸው መካሰሻ፣ መውቀሻ እንድትሆናቸው ለማለት ነው። ሰዎች በወንጌል ላለማመናቸው ኃላፊነቱን እነርሱ ራሳቸው ይወስዳሉ እንጂ አልሰማንም ነበር ብለው ማመካኘት አይቻላቸውም። በዚህ ጊዜ መጨረሻው ይመጣል። እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ በቤተ ክርስቲያን ቆሞ ስታዩ አንባቢው ያስተውል። ይህ የጥፋት ርኩሰት የሃይማኖት ሰው አይደለም፣ የጥፋት ሰው እንጂ። ጌታ ኢየሩሳሌም ወይም ቤተ ክርስቲያን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደቀረበ እወቁ ካለው መረዳት እንችላለን። የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ በኃጢአት ያሉት ሁሉ ወደ ንስሐ ተራሮች ይሽሹ፣
በመልካም ምግባር ሰገነትም ያለ በቤቱ ያለውን የድሮ የኃጢአት ልብሱን ሊለብስ አይውረድ። በእግዚአብሔር እርሻም ያለ ትቶት የጥርጥር ልብስን እደርባለሁ ብሎ ወደ ቤቱ አይመለስ። እንኳን ወደ ትፋቱ ሊመለስ ይቅርና ከዚያ ትፋታቸው ጋር ያሉትም ሁሉ መውጣት አለባቸው። በዚያችም ወራት ክርስቶስን በቃል ብቻ ለሚያውቁት ነገር ግን ዕውቀታቸውን በተግባር ላልወለዱ እርጉዞች ወዮላቸው። አንድም ኃጢአትን ላረገዙ ወዮላቸው። ዳግመኛም ዕውቀታቸውን በተግባር ወልደው ነገር ግን ይህች ትንሽ ሥራ ትበቃኛለች ብለው ለሚያጠቡ ወዮላቸው። አንድም የኃጢአት ልጃቸውን እሹሩሩ እያሉ ለኖሩ ወዮላቸው። ከዚህ በኋላ ጥፋቱ እንዴት የበዛ እንደሆነ ሲገልጽ ነገር ግን ሽሽታችሁ በክረምት መንፈሳዊ ሕይወታችሁ በቀዘቀዘበት ወራት ወይም ገና ነው እያላችሁ በተዘናጋችሁበት ጊዜ በሰንበት እንዳይሆን ጸልዩ። በዚያ ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና ይላል። ተወዳጆች ሆይ አስተውሉ። እንዲህ ያለ መከራ ዓለም ከተፈጠረችበት ጊዜ ጀምሮ ብቻ ሳይሆን ዓለም እስክታልፍ ድረስም አይሆንም። አሳቾች፣ ጠላቶች፣ ውሸተኛ ወንድሞች በዚህች ቤተ ክርስቲያን ላይ የሚያደርሱባት የመከራ ቀናት ባያጥሩ ኖሮ ሥጋ የለበሰ ክርስቲያን ሁሉ ባልዳነ ነበር። ነገር ግን እነዚያ ቀኖች በሃይማኖትና በምግባር ስለሚመላለሱ ስለተመረጡት ሰዎች ያጥራሉ። እነዚህ የመከራ ቀናት ቢበዙ ኖሮ ቅሪት ይጠፋ ነበር። ነገር ግን ስለ ቅዱሳን ያጥራሉ። ጌታችን ይህን የሚናገረው ምዕመናን ከእምነታቸው ፈቀቅ እንዳይሉ ሊያጽናናቸው ነው። ይህን የሚናገረው ክርስቲያኖች በሚደርስባቸው የመከራ ብዛት ተስፋ እንዳይቆርጡ ነው። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይ ከዚህ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና እነዚህ ሐሰተኞች ምዕመናንን ለማሰናከል ያላቸውን አማራጭ ሁሉ ይጠቀማሉ። ክርስቲያኖችም በክርስቲያናዊ ምግባር ሳይሆን በሚያደርጉት ተአምራት ይሳባሉ። ቅዱሳን ሰዎች እንኳን ያላደረጉት ተአምራት በእነዚህ ሐሰተኞች ይከናወናሉ። ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። ነገር ግን በእግዚአብሔር ዓይን ትናንሽ ናቸው። እነሆ አስቀድሜ ነገርኋችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። በጣም የሚያስደንቅ ነው። የክርስቶስ ጠላት ምዕመናንን ተአምራትን በማድረግ ብቻ አያስታቸውም ማለት ነው። ከዚህ የጌታችን ማስጠንቀቂያ እንደምናስተውለው ሐሰተኛው ያለምንም ምግባር ገዳማውያን የሚመስሉ ሰዎችንም ሳይቀር ይጠቀማል ማለት ነው። ጌታችን ግን እንደነገረን ቀጥለንም እንደምናየው ጌታችን በግልጥ እንጂ በበረሃ ወይም ደግሞ ተሰውሮ አይመጣም። ሐዋርያው ቅዱስ ጳውሎስ ስለዚህ የክርስቶስ ተቃዋሚ ሲናገር የአመጽ ሰው፣ የጥፋት ልጅ ይልና የዚያ ሰው አመጣጡ በሰይጣን ሥራ፣ በኃይል ሁሉና በምልክት በሐሰት ድንቅ ሥራዎችንም በመስራት ነው። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉትም በአመጽ ማታለል ነው ይላል። በደንብ እናስተውል። ጌታችን ሲናገር ሂዱ ግን አትመኑ ሳይሆን ሲጀምርም አትውጡ ነው ያለው። ምን አለበት የመናፍቃን መዝሙር ብሰማ፣
ምን አለበት በአዳራሻቸው ወንጌልን ሰምቼ ብመጣ? ምን አለበት አሁን በሁላችንም ቤት በገባው በቴሌቪዥናቸው ብከታተል? አይሰራም። የክርስቶስ ተቃዋሚ እንዴት እንደሚመጣ ከነገራቸው በኋላ እርሱ ጌታ ራሱም እንዴት እንደሚመጣ እንዲህ ሲል ነገራቸው። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። መብረቅ አለ። ስለ መብረቅ ብልጭታ ማንም እንዲመሰክር አይፈለግም። በእልፍኝ ለተቀመጡም በቤት ውስጥ ላሉትም በአጠቃላይ በዓለም ሁሉ ላሉት በቅጽበት ይታያልና። ክርስቶስ ክብሩን እየገለጠ እንዲሁ ድንገት ይመጣል። ሌላ ምልክትም አለው። በድን ወዳለበት በዚያ አሞራዎች እንዲሰበሰቡ ክርስቶስ ሲመጣም አእላፍ መላእክት፣ ቅዱሳን ሰማዕታት፣ ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ ጻድቃን ሁሉም ይሰበሰባሉ። ከዚያ በኋላ በጣም አስፈሪ ድንቅ ይፈጸማል። በክርስቶስ ተቃዋሚ በሐሰተኞች ነቢያት የሚደረገው የማታለል ሥራ ካለቀ በኋላ ብዙዎች ሃይማኖታቸውን ከለወጡ በኋላ ወዲያው ተፈጥሮ መልኳን ትለውጣለች። ፀሐይ ትጨልማለች፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ። በዚያ ቅጽበት በጨለማው ዓለም ፈንታ የክርስቶስ ብርሃነ መለኮት ይተካል። ከእንግዲህ ወዲህ ሌሊት የለም። ከዋክብት በተፈጠሩ ጊዜ መላእክት በታላቅ ድምፅ እግዚአብሔርን እንዳመሰገኑ የዚያን ጊዜም ዓለም ከተፈጠረ ጀምሮ በጠፈር ሰልጥነው የነበሩ ፀሐይ ስትጨልም፣ ጨረቃ ብርሃኗን ስትከለክል፣ ከዋክብት ሲወድቁ አይተው የሰማያት ኃያላት መላእክት ይናወጣሉ፣ ይደነቃሉ። በዚያን ጊዜም የወልደ ጓለ እመሕያው ክርስቶስ ምልክቱ አሰረ ቅንዋቱ በሰማይ ይታያል። በሌላ አገላለጽ መስቀሉ ከፀሐይ ብርሃን ይልቅ ደምቆ ይታያል። ዳግመኛ ላይታይ ፀሐይ ጨልማለችና ብርሃነ መስቀሉ ይንቦጎቦጋል። ከናንተ መካከል ስለምን መስቀሉ በዚያ ሰዓት ይታያል ቢል ጌታ የሰቀሉትን አይሁድ ይወቅስ ዘንድ ነው ብለን እንመልስለታለን። ከዚህ በኋላ ንጉሡ በፍርድ ወንበሩ ይቀመጣል። የቆሰለውን ቁስል ብቻ ሳይሆን የሞት ተግሣጽንም እያሳየ መጥቶ ይቀመጣል። በዚያን ጊዜም የምድር ወገኖች የሚያምኑበት ሰዓት አይደለምና በወልደ እግዚአብሔር ባለማመናቸው ሁሉም ዋይ ዋይ ይላሉ። ሊያከብሩትና ሊታመኑት ሲገባ ሲሳለቁበት ኖረዋልና ላይጠቅማቸው ዋይ ዋይ ብለው ያዝናሉ። የምድር ወገኖች የራሳቸውን ኃጢአት እያነበቡ ዋይ ዋይ እያሉ ያለቅሳሉ። ወደ ኢየሩሳሌም በአህያ ላይ ተጭኖ ሲገባ በጌታ ስም የሚመጣ ብሩክ ነው እንዳላሉ አሁን ግን ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ በደመና ሲመጣ ያዩታል። መላእክቱንም ከታላቅ የአዋጅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ሙታን ይሰበስባሉ። ወዮ በዚያች አስፈሪ ቀን ለኔ ወዮታ አለብኝ። ወዮ ይህን የመለከት ድምፅ ስሰማ መደሰት ሲገባኝ ስቃይ ይሰማኛልና ወዮታ አለብኝ። ስለዚያች ቀን ሳስብ ውስጤ በረአድ ይመላል። አምርሬ አለቅሳለሁ፣ በውስጤ እቃትታለሁ። ኑ እናንተ የአባቴ ብሩካን ከሚላቸው ከጻድቃን ጋር የሚያስደምር መልካም ሥራ የለኝምና እንደ 5ቱ ሰነፎች ቆነጃጅት መክሊቱን እንደቀበረ ታካች ባሪያ ሆኛለሁና
አለቅሳለሁ። ፊቴ በእንባ ይታጠባል። የማጣውን ክብር፣ የሚቀርብኝን የድል አክሊል ለጊዜው ሳይሆን ለዘለዓለም የማጣውን ሳስብ አነባለሁ። ልጆቼ፣ ይህ የሚሰማኝ እኔ ብቻ እሆን ወይስ እናንተንም ይሰማችኋል? ከማን ወገን ናችሁ? ደስ ከሚላቸው ወይስ ላይጠቅማቸው ዋይ ዋይ ከሚሉት ወገን?